ቤተክርስቲያን የሚያስፈልጋት ሳይሆን የማያስፈልጓት ነገሮች ግን ነው ወጡ። ምን ማለት ነው? ለምሳሌ ህንጻ ቤተክርስቲያን ግንባታ የግድ አይደለም። በመቃኞ ቤተክርስቲያን ይቆያል፣ ህዝቡ ቤተክርስቲያኑን ይገነባል፣ ይሰራል። ስራ አድርገው የተቀበሉት አካላት ደግሞ መጡ እና ስራ አድርገው ዶክመንት ተቀብለው ውል ተፈራርመው ይሄንን እናረጋለን ብለው የሚሰሩ አሉ። በሁለት መንገድ ማየት ይገባል ይሄንን። አንደኛው የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ተከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። ከዚህ ጎን ለጎን ደግሞ ገቢ ማሰባሰቢያ ለማከናወን ደግሞ ራሱን የቻለ ደግሞ ሌሎች ወጪዎች አሉ አይደል? ሆቴል ላይ ይሰበሰባል፣ የሆቴል ኪራይ ይኖራል፣ እዚያ የሚቆዩ ሰዎች ብዙ ነገሮች ይኖራሉ፣ የትራንስፖርት ይኖራል፣ በጣም ብዙ ነገሮች ሊኖሩ ይችላሉ። የአየርም ይሁን የየብስ ትራንስፖርት ይኖራል። እነዚህ ነገሮች ብቻቸውን እንኳን ቤተክርስቲያን ሊሰሩ ይችላሉ። አሁን የጠራናቸው ነገሮች እንኳን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? እና በዚህ ውስጥ ከፍተኛ ክፍያ የሚጠይቁ አንዳንድ ጊዜ ቅድም ኤክሰፕሽናል ያነሳዋቸው ነገሮች አሉ። ተገኝተው ለራሳቸውም ገንዘብ ሰጥተው የሚሄዱትን አይመለከትም። ይሄ በሌላ ስራ ገንዘብ አገኛለሁ እኔ ለቤተ ክርስቲያን በትሩፋት ነው መሰራው የሚለውን አይመለከትም። እሱም ቢሆን ግን ዲጂታል ምጽዋቱ ቤተ ክርስቲያንን ወዳልሆነ ነገር እንደከተታት ማወቅ አለበት። ስለዚህ ከፍተኛ ክፍያ የሚጠይቁ እንደ ስራ ይሄንን የቆጠሩ ከአንድ ቦታ ተነስተው ወደ አንድ ቦታ ሄደው ሌክዠሪ በሆነ መልኩ ለአንዲት የገጠር ቤተክርስቲያን ለአንዲት የገጠር ደብር ገንዘብ ለማሰባሰብ የአውሮፕላን ትኬት ተቆርጦላቸው ሌክዠሪ ሆቴል አልጋ ተይዞላቸው ሄደው ያለምንም ጭንቅ እንደው ገንዘብ ሰብስበው ገንዘብ ይወድቅልኛል እና ትንሽ ቤተክርስቲያንን እንሰራለሁ የሚለውን በየዋህነት ያለውንም ሰበካና ኮሚቴ ወይም ደግሞ ገንዘብ ይወድቅልናል እንዘርፋለን የሚለውንም አካል ጨምሮ አይናቸውን እያያቸው እነሱን ተስፋ አድርጎ አዳር ሙሉ እንዲህና እንዲያ ሲሉ የሚውሉ አካላት አሉ። ይሄ እንደ መነሻ አራት ትልልቅ ጉዳዮች ላይ ችግር ያመጣል ብዬ አምናለሁ። አንደኛ የመዋቅር መላላትን ያመጣል። ቤተክርስቲያን አሃቲ ናት። ከታችኛው ግለሰብ ጀምሮ ሁሌም እንደምለው አንድ ሰው ንስሐ አባት አለው፣ ንስሐ አባትየው አጥቢያ አለው፣ አጥቢያው በወረዳ ቤተ ክህነት ውስጥ ነው ያለው፣ ወረዳ ቤተ ክህነቱ ሀገረ ስብከት አለው፣ ሀገረ ስብከቱ ጠቅላይ ቤተ ክህነት አለው፣ ጠቅላይ ቤተ ክህነቱ ሲኖዶስ አለው፣ ፓትርያርክ አለው ሲኖዶሱ። ስለዚህ አንድ ግለሰብ እስከ ፓትርያርክ የተሳሰረ ሰንሰለት አለው ማለት ነው። ከባድ ዓለም ላይ ያለ ነው። በጣም ውስብስብ ዓለም ውስጥ ነው ያለ ነው። ሰውን ፈርቶ መኖር ያለበት አይመስለኝም። እንደውም ሰው ተጋግዞ አብረን እንጨርሳት እችን ምድር እስቲ አብቃቅተን ትንሽ ጊዜ ነው ያለን ብንባባል። ስህተት ሰርቼ ሳቅ ስህተት ሰርቶ የሚያውቅ ሰው ደስ ብሎት ሊሰማው ይገባል ብዬ አስባለሁ። ሁለት አይነት ሰው ይኖራል። እንዴት ተሳሳተችና ኦኬ እንደዚህ ነው የተሳሳተችው ምናምን ብሎ የሚያዝንልሽ ብዙ አይነት ሰው ይኖራል። ግን እኔ የመረጥኩት ስህተቴን የሚወዱልኝ ሰዎች ጋር መሆን ነው የመረጥኩት። እኔ እሱም እኮ ብሏል አይደል ክርስቶስ፣ እስቲ ማን ነው እስቲ ከእናንተ መሀል ንጹህ ያለ ካለ ኑና ውገሯት። አሁንም እኔም ዛሬ ሁሌ ማለት የምወደው ነገር ነው ይሄ። እኔ ጻድቆኛ አይደለም እሱን የምለው እኮ በስመ አብ። ግን በጣም የሚገርመኝ ነገር ነው ገባሽ? ሰው ሆኜ ሰው ካልተረዳኝ ማን ይረዳኝ? ሰው ነው ሰውን ሊረዳ የሚችል። ውሻ ይረዳኝ? ወፍ ምናምን በፍጹም። ሲሳሳት እኛ ነን መቻቻል ያለብን አንድ ክፍል ነን ብዬ ነው ማስበው። ይሄንን ማሰብ የጀመርኩት እኔ ከስህተቶቼ በኋላ ነው። ራሴ ህይወቴ ከብድብኛል ስሳሳት ብታይ። በነገራችን ላይ እንደዚህ ምልሽ ሰዎች እንዴት ነው መልካም ነገር ሲጠብቁ ካንቺ በጣም ብዙ ነገር ሲጠብቁ ምናምን ህይወትሽ ይከብዳልና መሳሳት አትችይም። በጣም ከባድ ነው። በዛ አይነት ኢሜጅ ውስጥ መኖር እጅግ በጣም ከባድ ነውና አትሳሳትም የሚል አመለካከት ያለው ሰው ካለ
በእናታችሁ አቁሙ ማለት እውነቴን ነው የኔ ቆንጆ ማለት ሁሉም ሰው ይሳሳታል እና ምን ይጠበቃል ብትይ ምንም አይጠበቅም ከሰው ስህተት ነው የሚጠበቀው ሰው ስለሆነ ማለት ነው። ስለዚህ ስህተቱን ለማስቀረት አብረን እንሻሻል እንችላለን እንጂ ከትናንት ነገን አብረን ልናሳድገው ስወድቅ ከምትስቂብኝ ሰው ነሻ ሳስል ያስቅሻል ሰው ስለሆንሽ አንቺም ስለምታስይ ማለት ነውና እንደዚህ አይነት ነገር አይዞሽ ምን ሆንሽ ምናምን መባባላችን አብረን ነው የምንመረቀው ምናምን ያልቅና እንለያያለን ወዴት እንደምንሄድ አናውቅም እንጂ ሁላችንም ግን አንድ ክፍል እስካለን ድረስ እንኑር። ጓደኝነት ማለት ለኔ የሆነ ነገር ላወራ ብዬ ከመለስኩት በቃ ብቻዬን ነኝ ማለት ነው። ብቻዬን ስሆን መሆንበት ሰው ነው ለኔ ጓደኛዬ። ልክ ብቻዬን ስሆን እንደመሆንበት ሰው ነው። እንዲህ ብዬ ማልመለሰው ልል ብዬ ማልተውበት ቦታ የምፈልገውን መሆንበት ቦታ እንደፈለኩ ምስቅበት እንደፈለኩ መጫወትበት ማራው ርዕስ እሱ ሰው የኔ ሰው ነው የኔ ጓደኛ ነው። እኔም ለዛ ሰው እንደዛ መሆን አለብኝ። ነፃ ካልሆነ ራሱ አንቺ ነፃ ሆነሽ ማሳየት አለብሽ ለሰው። ነፃ ሁን የሚል መልእክት ነው ነፃ መሆን ራሱና ጓደኝነት እዚህ ውስጥ ያለ ነገር ይመስለኛል። አለሽ እንደዚህ አይነት ጓደኞች? ቤስት ፍሬንድ ኦፍ ኮርስ በጣም ወዳቸው ኦልሞስት እኔ ባልኖር ውክልና መሰጣቸው እነሱ በቃ እኔ ስለኔ እንደው መጥፎ ነገር ነው ግን እኔ ባልፍ ስለኔ ዲቴል ሊያወሩልሽ የሚችሉ ጓደኞች አሉኝ። አደራ እኔ ከሌለው ይሄንን ለምድር ስጡልኝ የምላቸው ጓደኞች አሉኝ። እንደው በህይወትሽ በጣም አስቸጋሪ በቃ የሚያስለቅስ ከባድ ፈተና አጋጥሞሽ ያውቃል? አዝኛ አውቃለሁ ግን ምን መሰልሽ እንደዚህ ለረጅም ጊዜ ከውስጥ ያልወጣ ሀዘን አይኖርም። ብዙ ጊዜ እድናለሁ ቶሎ። ፍቅር ምናምን ቶሎ ነው የሚያድነኝ። እኔ የሆነ በቃ የምወደው ሰው ኢንቫይሮንመንት ላይ ሜቢ ብቻዬን ስሆንም በጣም ነው የምድነው። ግን እኔ ክርስቲያን ነኝ፣ ብዙ አይቆይብኝም። ጥሩ ሪሌሽንሽፕ አለኝ፣ እወደዋለሁ። ከእግዚአብሔር ጋር እወደዋለሁ ያለኝን ሪሌሽንሽፕ። ምክንያቱም ምድንበት ነው፣ እንደፈለኩ መሆንበት ነው። እንደፈለኩ ስልሽ የምራገጥበት አይደለም፣ ግን አትሊስት ይቅርታ ለመጠየቅ እንኳን እንደ ሰው የምትፈሪው አይደለም አይደል? እንደፈለግሽ ይቅርታ ማለት የምትችይበት ቦታ አለኝ፣ ወይኔ ደካምኩ የምልበት ቦታ አለኝ። ስለዚህ እድናለሁ ቶሎ። መጽሐፍ ቅዱስ ላይ ምሳሌ ተደርጎ ሲሰጠን ወንድ ልጅ ይውደድ አይደለ? ሴት ልጅ ትገዛ። ሊያውም ደግሞ በቤተ ክርስቲያን ነው ምሳሌ ተሰጠን። ወንድ ልጅ መውደድ ባይዘው በጣም ቀላል የሚመስላቸው ሰዎች አሉ። መገዛትን አክብደውት ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው ይውደድ የተባለው። ለሚስትህ ሙት ነው የተባለው። ምክንያቱም ኢየሱስ ለቤተ ክርስቲያን ሞተዋል አይደለ? ቤተ ክርስቲያን እኛ ነን እኮ፣ ለኛ ሞቶልናል አይደለ? ስለዚህ ህይወትን እስከ መስጠት ነው ሚስትህን መውደድ ያለብህ። አዎ ምንም ነገር እዚህ ጋር ብታጠፋም ያጠፋች ቤተ ክርስቲያን የለችም እንዴ? በደንብ አለች እኮ አይደለ? ከእግዚአብሔር ፍቃድ የወጣች ቤተ ክርስቲያን አልነበረችም እንዴ? ነበረች። ስለዚህ የሞተው ለዛች ነው፣ ለዛች ቤተ ክርስቲያን ነው። ይህ አጥፊ ብትሆንም ለሷ ነው የሞተው። ሚስቱ ምንም ያክል አስቸጋሪ ባህሪ ቢኖራት ምንም ብትሆን ለሱ ዲዛይን እስከተደረገች ድረስ ፍቅሩ እስከ ሞት ነው። አቅልለው እንዲያዩት ስላልፈለኩኝ ነው። ለወንድ ልጅ የተሰጠው ኃላፊነት ቀላል አይደለም። መገዛት ሲባል ብቻ ቃሉ መገዛት ስለሚል የኛን በጣም አክብደው ስላዩት ማለት ነውና ስለዚህ መገዛት ውስጥ መውደድ አለ። ለምትወደው ሰው ነው የምትገዛ፣ ለማትወደው ሰው አትገዛ። ብትገዛም ስራ ነው የሚሆንብህ አይደል? ሳትወድ ሳትፈቅድ የምትገዛለት ሰው ስራ ነው የሚሆን። ስለዚህ መገዛት ውስጥ ፍቅር አለ። ስለዚህ የመገዛት ኃላፊነት እንዴት አድርጌ ላስረዳክ? አንደኛ በጣም ሰላም አለው በጣም። ምክንያቱም አንድ ቤት ውስጥ ሁለት ራስ የለም፣ አንድ ራስ ነው ያለው። ሁለት ራስ ሲኖረው ቤቱ መበላሸት ይጀምራል፣ ትዳሩ መውደቅ ይጀምራል። ገባህ አይደለ? ስለዚህ ራሴን ማክበር መቻል ማለት ቤቴ እንዲቆም እየፈቀድኩ ነው፣ ቤቴ ሰላም እንዲኖረው እየፈቀድኩ ነው፣ እንዲመራኝ። ገብተሃል? በቃ ፈቅጄለታለሁ፣ ተማምኜበታለሁ እኮ ምራኝ ያልኩት ስለሆነ ማለት ነውና እሱን እሺ ማለት መቻል። በሁሉም ነገር ልክ ነው ማለት ላይሆን ይችላል ባል እኮ አይደል?
ግን የእኔ ኃላፊነት አይዲያ መስጠት ነው ለባሌ ማገዝ መቻል። በስራ ቦታው ሊሆን ይችላል ምንም የትኛውም ምንድነው የትኛውም ቦታ ላይ ቢሰማራ እኔ እሱን ነው ማግዛው ገባ። ስለዚህ መገዛት ማለት ያ ነው በቃ ለባለ እሺ ማለት ስራውን እንዲሰራ መፍቀድ መተው የሱን ሮል እተውለታለሁ እኔ አልገባም በቃ የሱ ቦታው ነው እኔ ለምን እገባለሁ ገባ።